እንኳን አገኘሁሽ እንኳን ደህና ቆየሽ ምሩ ረሳኝ እንዴ? ቤዛ እኮ ነኝ። እንዴ ቤዛ የስድስተኛ የክፍሏ? አንተ ደግሞ ስድስተኛ ኤንም አትረሳም እንዴ? ደህና ነህ? እንዴት እረሳዋለሁ? ከቁንጅናሽ ቀጥሎ እኮ መለያሽ የስድስተኛ የክፍሏ ነበር። ኧረ ተው። አሳሳቅሽም እንደ ድሮ ነው፣ አሁንም ያምራል። አንተም አፈር ቀንሰሃል። ጥሩ ለውጥ ነው። እና ህይወት እንዴት ነው? አገባሽ፣ ወለድሽ፣ ከበድሽ ምናምን? ኧረ ቀስ፣ ገና ልጅ እኮ ነኝ። እሺ አንተስ ምን ላይ ነህ? የክላሳችን ጎበዝና ሰቃዩ ተማሪ። ተይው እባክሽ ቤዝ፣ ህይወት ለኔ ጥሩ አይደለችም። ይልቃል ያዝሽ፣ ስልክሽን ስጭኝና አንዳንዴ ስናፍቅ ልደውልሽ፣ ያው ከፈቀድሽ። አሁንም አንላቀቅም። እንኳንም አገኘው። ፕሮግራም አለ ወይንስ ወዴት ነው የምትሄደው? አንቺም መዋሸት አልፈልግም፣ ላጨስ ነው። አሁንም እንደ ድሮ መዋሸት አትችልም። አዎ ብዙ ነገሬን የድሮውን ነው የምጠቀመው፣ ልቤም የድሮ ነው። አሁንም አንቺን ነው የሚያስበው። ልቤ ውስጥ ከነጫማሽ ነው የገባሽው። እግርሽን አልደከመሽም? ልቤ ውስጥ ብዙ ተመላልሰሻል። ለማንኛውም እንገናኛለን ቤዝ። የልጅነቴ እንደነሽ ምሩ አንተ ጋር ልምጣ? መሄድበት ቦታ ላንቺ አይሆንም። ላንተ ከሆነ ለምን ለኔ አይሆንም? ልምጣ? የልጅነቴ እንደነሽ የልጅነት ፍቅር ያፍላል። ቤዝ እባክሽ ሂጂ። ለምን ምሩ ለምን? አንቺ አጠገብ ሆነሽ ማጨስ አልቻልኩም። ችግር የለውም እኮ እኔ እኮ አጠገብ መሆን ብቻ ነው የፈለኩት። እሱን እኮ ነው የምልሽ። አጠገቤ ስትሆኚ ማጨሰው መቀመ ሁሉ እየመረረኝ ነው። በቃ የቆሸሽኩ መሰለኝ። ከአንቺ መራቅ ፈለኩ። እሺ የሆነ ቦታ ሄደን እናውራ። እባክህ እሺ በለኝ ቤዝ፣ እባክህ ና። ናፍቀሽኛል ሆዴ። አሁን ለቀቀ? ደህና ነኝ። ይቅርታ በመጀመሪያ ቀናችን ረበሽኩሽ። የኔን ነገር ተወምሩ። ይልቅ ምንድነው የሆንከው? አውራኝ እስቲ። ብዙ ነገር ነው የሆንኩት። ከየቱ ልጀምርልሽ? ከፈለከው ደስ ካለ። እሺ እነግርሻለሁ። እሺ ግን ሌላ ቀን ማውራት በፈለክበት ሰዓት ሁሉ ግን አለው። እሺ ለምንድነው ግን እንደዚህ የምትንከባከበኝ? እኔ ምንም አላደረኩልህም። አንተ እኮ ተማሪ እያለን ብዙ ውለታ ነው ያልክልኝ። እኔ ምንም አላደረኩም። አደረኩም ከተባለ ሰባዊነት ተሰምቶኝ አይደለም፣ አፈቅርሽ ስለነበረ ነው። ግልጽ እኮ ነው ታውቃለህ አይደል? ለዛ ነው አሁንም የፈራሁት። በብዙ ሱስ የሸፈንኩት ፍቅር አሁንም እንዲያገረሽብኝ አልፈልግም። ለሁሉም ጊዜ ያለው ምሩ፣ ለነገ ነገ ራሱ ያውቃል። እሺ ልሂድ በቃ። ይኸው ደግሞ እንዳትከተኝ። በቃ ነገ አገኝሻለሁ። እሺ ነገ በዚህ ሰዓት እዚህ ቦታ ካልተገናኘን ያለህበት ጋር ነው የሚመጣው። ይመች። እንኳን አገኘው። መጀመሪያ ወደ ቀልብህ እመልስሃለሁ፣ ሌላው ቀስ ብሎ ይደርሳል። ጊዜው የሶሻል ሚዲያ ስራውንና ንግዱን ለብዙዎች የሚያደርሱበትን አማራጭ ያቀላጥፉ። ለሱ ደግሞ እኛ አለንልዎት። እልፍ ቃል ዲጂታል ማርኬቲንግ ማንኛውንም አይነት የሶሻል ሚዲያ ፕላትፎርሞች መግዛትም ሆነ መሸጥ ካሰቡ በቅድሚያ ወደኛ ይምጡ። እንዲሁም ዩቲዩብ፣ ኢንስታግራም፣ ፌስቡክ ፔጅ፣ ቲክቶክ አካውንት
ፎሎወር፣ ላይክ እና ቪው በተመጣጣኝ ዋጋ እንሰራለን። በተጨማሪ የፖስቲንግ አገልግሎት እኛ ጋር ያገኛሉ። ሌላው ለማንኛውም የሶሻል ሚዲያ ከአቅም በላይ ለሆነ ብልሽት እኛ ጋር መፍትሄ አለ። ያምሩ። ያጣፋት ልጅነት ዘልቆ ያልዘለቀው ሳናውቀው ጀምሮ ሳናውቀው ያለቀው ያን የሕይወት ግምሻ የሕይወት ጨረፍታ አስረክቦት ሄደ ጊዜ ለትዝታ። የትዝታ መንገድ ይለያል ከሌላ ወደፊት ሲሄዱስ ወደ ኋላ የጉዞን አቅጣጫ እውነታውን ሽሮ መነሻው ዘንድሮ መዳረሻው ድሮ። እኔ እኮ አታጭስ አላልኩ። አረ ቤዛ ደብሮኝ እኮ ነው። አይደብርህ። እኔ ፊት ማድረግ የፈለግከውን ሁሉ ማድረግ ትችላለሽ። እሺ እኔ የምታስደብረኝ ከአጠገቤ ስጠፋ ነው። እሺ ቤዛ ስታይል የማናገኛቸው የትዝታ ጸባይ ምንድን ነው ያዝከው? ይሄን አታስታውሽው? አውቶግራፍ እኮ ነው ላንቺ የተጻፈ። አይረሴው ቀርቶ ግድ የማይሰጥ ነገር በጊዜው በወቅቱ ትዝ ባለ ጊዜ ያድርስ ናፍቆቱ። ራስን መጠበቅ የጀማመርኩት በፍቅር ንዳድ የተቃጠልኩበት ገጠምኩልሽ እኮ ስንት ያሳለፍኩበት ያኔ ባፍላነት የፍቅር ገጠም ሳየው አስለቀሰኝ ትምህርት ቤቴ መድኃኒዓለም ሮዝ አበባ ላይ አሞኝ ተኝቻለሁ። ቤዝዬን የመሰለ ከየት አገኛለሁ? ታወራፍ ቲቸር ካየ ይቀላልሽ። ምን ባንቺ የመጣ ባይኔ መጣ? ወይኔ ገጠምኩ። ምን የምን ጩኸት ነው? አንተና የምትወጣው ምረታብ ናውጣ ናውጣ። ከሽታ ይፈልቃል ትዝታ ወቅቶች ፍርቅታ ቤት ነው ትዝታ ተኝቶ ገላቶ ይነቃል በፎቶ ሙዚቃማ ወይ ጊዜ ሁሉንም አትረሳም አይደል? የዛን ዘመንማ ከ6ኛ ክፍል እስከ 9ኛ ክፍል ወርቃማ ጊዜ ነበር። ከ9 በኋላስ? ከዛ በኋላ ያለውን እንኳን ተይው። ግን እንዴት ያን ከመሰለ ፍቅር መውጣት ፈለግሽ? ምሩ፣ ከ9ኛ ክፍል በኋላ አብሬያችሁ መቀጠል ያልቻልኩት አባቴ ወደ ሌላ ሀገር ተመድቦ ሄዶ ነው። ተይው በቃ። ምሩ፣ ወዴት ነው የምትሄደው? በቃ ቤዛ አታስጨንቂ፣ አገኝሻለሁ። ናይ ደግሞ እንደዚህ ነው ወደፊት ሲሄዱስ ወደ ኋላ። ምሩ፣ እንዴት በልፋት እንዳገኘው አታውቅም። በቀላሉ ልተዋልች። መነሻው ዘንድሮ መዳረሻው ድሮ። አፈጭቃኩችን በልቃቃ ይስሙኝ ጓደኞቼ መንደሩ ሚንካ። መቼ ነው ዛሬ ነው የምመለሰው? ቅጠሉን እንጀራ ብዬ ምጎርሰው ልጅነቴን ንጹህ ቋንቋዬን ናትንኩብኝ ተውቃቃዬን የእውነት ሕይወትን የእውነት ኑሮዬን ልሂድበት ነፃ ጉዞዬን እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ
እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ ይቅርታ ምሩዬ፣ አረፈርኩ አይደል? አረ ችግር የለውም። የትምህርት ቤት ትዝታዎቻችንን እያሰብኩ ነበር። አረ ምን አስታወስክ? ላይብራሪ የምናስቀምጣቸው ደብዳቤዎች ትዝ ይሉሻል? ውያው ዛሬ እንዴት አስታወስካቸው? ባለፈው ካገኘሁሽ በኋላ በጣም ብዙ ነገር ትዝ እያለኝ ነው። ሌላስ ምን ትዝ አለ? ትዝ ይልሻል? በረዶ ገዝተን ሹራቤ ላይ አድርጌ በድንጋይ ሰብሬ ያካፈልኩሽ። ውያው በደንብ ትዝ ይለኛል። ከዛ ሹራብ ተቀዶ ስታለቅስ እማዬ ትገርፈኛለች እያልክ ስትነፋረቅ። አዎ ሹራቡ ስለተቀደደ እማዬ እንዴት እንደገረፈችኝ ብታይ። ትዝ ይለኛል። እኔ አስመታው ይመስል 3 ቀን ኮል ይዘጋኝ። የዘጋውሽንም ቀን ታስታውሻለሽ? አዎ እንዴት ደብሮኝ እንደነበር ብታይ። ለምንድን ነው የደበረሽ? እንጃ ግን እስክትታረቀኝ እያለቀስኩ ነበር። ከምር ስለተጣላዎች ከፍቶሽ ነበር? አዎ በጣም ከፍቶኝ ነበር። እናቶጂ ነበር ማለት ነው? ይቅርታ ቤዝ። አይምሩ ምንም አላደረክም። በቃ ልሂድ። አይምሩ ትንሽ ቆይ። እሺ ሌላስ ምን ታስታውሳለህ? ምሩ ያለን ነገር እዚህ ላይ ይውቃ። በቃ ደብሮኛል። ልታገኘኝ እንዳትሞክር። ከሌላ ሰው ፍቅር ይዞኛል። ቅጠሉን እንጀራ ብዬ ምጎርሰው ልጅነቴን ንጹህ ቋንቋዬን ናትንኩብኝ ተውቃቃዬን የእውነት ሕይወትን የእውነት ኑሮዬን ልሂድበት ነፃ ጉዞዬን። ምሩ እባክህ ተወው እሱን። እባክህ ተመለስ ልጅነት በሞቴ። እሺ ይቅርታ። እባክህ አትሂድ፣ ትንሽ ቆይ። ቤዝ አትጨኝ፣ እረፊ። በቃ አገኝሻለሁ። ልጅነት በሞቴ እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ እንዴት ያስደስታል ያ መልካም ጊዜ። ቤዝዬ ከአንቺ ጋር የነበረን ነገር እዚህ ጋር አብቅቷል። ዛሬ ጠፍቶበታል ልቤ ተገፍቷል ቡረቃውና ቶባሳብ ተሞልቷል ልጅነቴን ንጹህ ቋንቋዬን። ቤዝዬ ከአንቺ ጋር የነበረን ነገር እዚህ ጋር አብቅቷል። በቃ እንለያይ። ልታገኘኝ እንዳትሞክሪ። ደሞም ልትሄጂ እንደሆነ አውቄያለሁ። እኔም ከሌላ ሰው ፍቅር ይዞኛል። መልካም መቼ ነው ዛሬ ነው የምመለሰው ቅጠሉን እንጀራ ብዬ ምጎርሰው። ውስብስብ ነው ታሪኩ ምሩዬ። ከየቱ ጀምሬ ልንገር? ግን በእኔ ምክንያት እዚህ ውስጥ እንደገባ በእኔ ምክንያት ከዚህ ትወጣለህ። ነፃ ጉዞዬ 10,000 ፎሎወርስ በነፃ ደግሞ አለው በነፃ ከእልፍ ቃል ዲጂታል ማርኬቲንግ ከ100,000 በላይ የቲክቶክ አካውንት ሲገዙ የፈለጋችሁት አካውንት ላይ መርጣችሁ 10,000 በእኛ ጊቫዌ ተዘጋጅቷል። እንዳያመልጦት። ሰምተዋል? 10,000 ፎሎወር በነፃ። አሁኑኑ ከስር ባለው ስልክ ይደውሉ። ፒስ። ከተራራው ማዶ 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 ወዲያ ከናቴ ደጅ አለች ልጅነት ልቤት ወደ ኖረን ያምሻል እንዴ? ምን እያደረግሽ ነው? እያጨስኩ ነው አምሩ። ቤዜ እኮ ቆሻሻ ነገር ነው። እንዴት እንደዚህ ታደርጊያለሽ? ሁሌም እያወራሁ ትተኸኝ የምትሄድ የምትሸሸኝ ለዚህ አይደል? ወይኔ እና የሆነ እንደሆነስ? ስለዚህ እኔ ማጨስ ጀምርና አብረን እናጨሳለን። ያኔ አትሸሸኝ። ቤዝ ወድጄው ደስ ብሎ ይበስልሽ እንዴ ማጨሰው? ቢሆንልኝ ባለከው ደስታዬ ነበር። አምጣው ምሩ። አልሰጥሽም። ምሩ አምጣው፣ አምጣው። ያማታል እንዴ? እቺ ስጣኝ። መጥፎ ነገር ነው አይሆንሽም። ምሩ አምጣው። አትጨማለቂ። አልሰጥሽም። ስጣኝ።
ስጠኝ እፈልገዋለሁ። አንተ እያደረግከው አይደል? አምጣው። የትኛውን ልውሰደው? ስጠኝ ምሩ፣ አምጣው። አምጣው ምሩ፣ ስጠኝ ምሩ፣ አምጣው፣ አምጣው፣ አምጣው። ባንገት ልሷ ጥለን ዝናብ ተጠልለን ትዝ ይለኛል ቃቅፈኔ ሳቅ ነው ምድር ልታሞቀው በፍካችሁ አንቺ ቀውስ አሁንም እዚህ ጋር መማታት አላቆምሽም አይደል? ያን ያህል ያማል እንዴ? ያን ያህል ያማል? እስኪ ሁሉንም የአዳም ዘር ጠይቂ። እንኳን ተመተን ሲመታ ሰው ስናይ ራሱ ያንገበግበናል። ይቅርታ ምርዬ፣ የሚያማል መሰለኝ። አይገርምሽም? ስታይልና ሜካፕ ጨመርሽ እንጂ አሁንም የድሮዋ ቤዝ ነሽ። አረሳትም ማለት ነው ያችን ቤዛ። ከተራራው ማዶ አንተ እንዴት ነው የምከብደው? ማዶ ወዲያ ከናት ይኸውልህ ድጋሚ እንዳይለመድ። አረሳትም። አንቺ ብትወስጃትም ልቤ ውስጣለች። ያውም ከነጫማው አይደል? እግርሽን አልደከመሽም? ወንዜ ከተራራው ማዶ ማዶ ደክሞኛል ምሩ፣ ወዲያ ከናት ሄደች አለች ደክሞኛል። ልብ ያፈራት ወዳጅ ያጠፋች ልጅነት። ሃይ ሰላም ነው ወንድሜ? ቤት ነው የሚለውን የበእውቀቱ ስዩምን መጽሐፍ ፈልገ ነው? አይ እኔስ የባሉ ግርማ ታዲያ ልጠብቅሽ የሚለውን መጽሐፍ ፈልጌ ነው። ወይ እሱን መጽሐፍ እንኳን ቶሎ አላገኘውም። ባይሆን የአዳም ረታን አደባባዩ ላይ ጠብቀኝ የሚለውን መጽሐፍ ልስጥህ? ጥሩ፣ እንደዛ ከሆነ ከአንድ ሰዓት በኋላ እዛው ጠብቅሻለሁ የሚለውን መጽሐፍ እንዳትረሺ። ኧረ ችግር የለውም። የይስማዕከ ወርቁንም ቶሎ እመጣለሁ የሚለውን መጽሐፍ ይዤ እመጣለሁ። እሺ ይህን ሁሉ መጽሐፍ ያነባል? አዎ ወንድሜ፣ እንዴት ያለ ስማርት ልጅ መሰለ። የትምህርት ቤታችን ሰቃይ ተማሪ ነው። በጣም ደስ ይላል። ታዲያ እንደዛ ከሆነማ እኔ አንድ መጽሐፍ ልስጥሽ፣ ትወስጅለታለሽ። እሺ ወንድሜ። የቱን? እዛ መደርደሪያ ላይ ያለውን የበዓሉን ግርማ አሁን በእናንተ ቤት በኮድ አውርታችሁ ሞታችኋል የሚለውን። የዛን ሁሉ ደራሲ ስም ግን በምን አወቅና? ምን ሚኒ ሚዲያ ላይ ክበብ ላይ ሲወራ ሰምተን ነው። አይምሩ፣ ወደ ልጅነቴ መለስከኝ። ማደግ ግን ባልኖረ ማደግ ሲያስጠላ ተስፋ ነበረኝ። ቤተሰቤ እንዴት እንደሚጠላኝ ብታይ። ምሩ እባክህ፣ ሱሰኛ ስለሆንኩ ሁሉም ይፈሩኛል። እኔ ፊት ብር አይቆጥሩ። የሆነ ብር ወይንም ዕቃ ከጠፋ በእኔ ነው የሚሳበበው። የምወዳቸው ሰዎች በዚህ ልክ ከገፉኝ መጨረሻዬን ምን ተስፋ አድርጌ እንደምኖር ነው ማላውቀው። ራስን መጠበቅ የጀማመርኩበት ያምሻል እንዴ? አውቃለሁ ምሩ፣ ይህን ሁሉ የሆንከው በእኔ እንደሆነ። በይዝ እባክሽ ተይ በቃ። ምሩ፣ ለአንተ የደረሰ ደብዳቤ አይነት ለእኔም ደርሶኛል። የጻፍነውን ደብዳቤ የሆነ ሰው እንደቀየረብን ያወቅኩት ከወራቶች በፊት ነው። ምሩ፣ እኔም ጠልተኸኛል፣ ሌላ ሴት ወዷል ብዬ ስጠላህ ነበር የኖርኩት። ምንድን ነው የምታወሪው? ሰው ነው በመሃላችን የገባው። ሰው ነው የለያየን። ምን? ያው እዚያ ማዶ ሰዎች
ሰዎች ዘፈን ያምራቸው ዘፈን አባቸው አይቻለሁና በጣም ደስ ብሎኛል። ተወጂኝ እንደነበር ያንን ደብዳቤ አንቺ እንዳልጻፍሽው ሳውቅ ማጨስበት ምክንያት አጣሁ። ምሩ ህይወት የምርጫ ጉዳይ ናት። በትዝታ ውስጥ ታስሮ መኖር ይሄንደኛው ነው። ትዝታን አሸንፎ ለአዲስ ህይወት መዘጋጀት ደግሞ ደግሞ ሁለተኛው ነው። ቴዎቤስ እኔ አሁን ማሰብ የምፈልገው የባከኑብንን ጊዜያቶች እንዴት አድርጌ ልመልሳቸው ብዬ ነው። እና ላንቺ የሚገባ ሰው እንዴት ልሁን ብዬ ነው ማስበው። ህይወት እኔ ብቻ እኮ አይደለሁም። ብዙ ልትኖርለት የሚገባ ዓላማ ሊኖር ይገባል። እስቲ ዙሪያን ተመልከት፣ ብዙ አለ። ይገባኛል፣ ግን አሁን በዚህ ሰዓት ካንቺ ውጪ ሌላ ምንም ነገር ማሰብ አልቻልኩም። ህይወት እንደምናስባት አይደለች። የሰው ልጅ እንኳን እንዳሰበው ሊኖር እንዳሰበው እንኳን አይውል። የምትኖሪለት ዓላማ ሲኖር እንደምትወደጂ ስታስቢ ኃላፊነት እንዳለብሽ ሲሰማሽ የበለጠ ትጠነክሪያለሽ። በዚህ እሱ ነው አሁን ውስጥ ያለው። እሺ ምሩ፣ ለመለወጥ ማሰብህን በጣም ነው የወደድኩት። አርሰማዶ ሰዎች እሺ ምሩ፣ እኔ መሄድ አለብኝ። የትምህርት ማስረጃህን አመጣልኝ? ግን ትንሽ አትቆይም? አይ ስራ አለኝ። አንተም ለአዲስ ህይወት ተዘጋጅ። እሺ። ለመኖር ጓጓሁ። ወንድ መሆን አማረኝ። ላንቺ የሚገባሽን ህይወት መስጠት አማረኝ። በሱስ ያባከንኩት ጊዜ ቆጨኝ። በዚህ ያፈቅርሻለሁ። ታያለሽ ደግሞ ጎበዝ ባል ነው መሆንልሽ። ታያለሽ። ዩቲዩብ ቻናል መግዛት እያሰቡ ነው? እንግዲያውስ ምርጫው እልፍቃል ዲጂታል ማርኬቲንግ ይሁን። እኛ ጋር የዩቲዩብ ቻናል ሲገዙ ለ7 ቀን የሚቆይ ዋራንቲ እንዲሁም ከነፃ ሙሉ የማማከር አገልግሎት ጋር በተመጣጣኝ ዋጋ ያገኛሉ። አሁን ያሉን የዩቲዩብ ቻናሎች 10000 ሰብስክራይበር፣ 6600 ሰብስክራይበር፣ 3800 ሰብስክራይበር እና 1800 ሰብስክራይበር ሁሉም ገንዘብ መቁጠር የጀመሩ ይደውሉልን። ዛሬ አረፈደች። ታውቋት ይሆን እንዴ? አረፈድሽ ብሎ አልደወለም። ታውቆት ይሆን እንዴ? እንዴት ብዬ ልጀምርላት? እንዴት ብዬ ልንገራት? ምሩ፣ በእኔ ምክንያት እስካሁን ብዙ ተጎድተሃል። መጎዳቴን ተይው። ከዛ አልፎ ተርፎ ካሳይ መሆን ትፈልጊያለሽ? ኧረ አይባልም። ምንድን ነው የማወራው? ምንም ባደርግ ጉዳትህን መመለስ አልችልም። ያሳለፍነውን ነገር ለምን ትዝታ አድርገን እናስቀረዋለን? አይዞህ፣ ትዝታችን ትዝታ ብቻ አይሆን፣ ሁሌም ማስታውሳለሁ። አረሳ ግን አትበይ። ግን አፍራሽ ነው። እና ምን ላድርግ? ምን ይሻላል? ታገቢኛለሽ? ቀሪ ዘመኔን አብሬሽ ልሆን? አልችልም፣ ግን ይጨንቃል። ምን አይነት ዕዳ ነው! በጣም ይጨንቃል። ከሰማይ ላይ እንደመና ልማድ ሆኖት ይመኝ እንጂ ልቤ ዘውትር ደግ ደጉን ቢሰምርለት መቻጣዋል ለምስጋና ማደግደጉ ያለሽበት ቦታ ጠፍቶት ልቤ ሲዝል አቅም ሲያንሰው እፎይ እንዲል ከድካሙ ያቻት ብሎ ማን ያስታውሰው? ብትቀር እንጂ መታመሜ
መዘግየትሽ አይለኝም ቅር ምሩ ምንም እንዳትለኝ ያኖርሽልኝ ሰርክ አዲስ ነው ያንቺስ ፍቅር ባለ ትዳርና የልጆች እናት ነኝ። ቀኑ መሽቶ ሳይከስምበት ከወራቶች በፊት ቤቲን አግኝቻት ስላንተ አወራች። አለሁ በይኝ ምን አለበት ደብዳቤያችንን እንደቀየረችብን ከዚያ አንተን ሁኔታ ስታይ እንደተጸጸተች ነገረች። ብቻ ነኝ እንጂ ከዛ አፈላልጌ ቀረብኩ። የተቻለኝን አድርጌ ወደ ራስ ልመልስ ቀረብኩ። አጠልቅም ላንቺ ሳይመረቅ በዘመዱ ከደጁ ላይ ዳሳ ይጣል ሙሽራ እንዴት በናፍቆቱ። አሁን ግን ትክክለኛው ሰዓት ስለሆነ እውነቱን ማወቅ አለብህ። እልልታውን የሚለግስ የመጣሽ ቀን የምትሰክሪው ልቤ ጠንቋል ትልቅ ድግስ ጠረንሽን የለመደው አንዳንዴ ከአንዳንድ እውነት አንዳንድ ውሸት ይሻላል። ብቸኝነት ፍሬው ባይጥም እኔ ባንቺ ተስፋ አልቆርጥም። ሁሌም ቢሆን ሳቂ። ብቻ ነኝ እንጂ ብቻ ነኝ እንጂ ብቻ ነኝ እንጂ ብቻ ነኝ እንጂ የልቤ ፀሐይ መቼም አጠልቅም ላንቺ። እውነት ግን ሁሌም እውነት ነው። ብቻ ነኝ እንጂ ብቻ ነኝ እንጂ የልቤ ፀሐይ መቼም አጠልቅም ላንቺ። ብቻ ነኝ እንጂ